የጥቅል ጎመን አስገራሚ የጤና ጥቅሞች በተለይ ለደም ግፊት። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። እናመሰግናለን። ስለ አንድ በተፈጥሯዊ መንገድ በየቤታችን ስለምናገኘው ብዙ ጊዜ ትኩረት ስለማንሰጠው ድንቅ አትክልት ልናወጋችሁ ወደድን። እርሱም ጥቅልል ጎመን ይባላል። ይህ ቀላል የሚመስል አትክልት ለደም ግፊት ጤናችንን ምን ያክል ወሳኝ ሚና እንደሚጫወት ያውቃሉ? እስቲ በጥቂቱ እንመልከት። ውድ ቤተሰቦቼ ዩቱብ በብዛት እየሰራሁኝ አልነበረም። ከአሁን በኋላ ተመልሼ ያለሁኝ ማለት ነው። ግን በብዛት ቲክቶክ ላይ ደግሞ ኦንላይን የራሴ ቢዝነስ እሰራለሁኝ። ሀበሻ ቀሚሶች፣ የተለያዩ ቱታዎች፣ የባልትና ምርቶች፣ የተለያዩ ቀሚሶች፣ ቅባቶች፣ የእናቶች ካባ፣ መስቀል፣ መጽሐፍ ቅዱስ የምትፈልጉ ሰዎች ካላችሁ የአብስራ ዋን ብላችሁ ሰርች ብታደርጉ ቲክቶክ ላይ በብዛት ላይቭ ላይ ታዩኛላችሁ። ወደፊት በዚህም እመጣለሁኝ በላይቭ በሰፊው እንገናኛለን። አሁንም ግን ኦንላይን በብዛት ስለማልጠፋ ቲክቶክ ላይ መጥታችሁ የምትፈልጉትን እቃ ማዘዝ ኦርደር ማድረግ ትችላላችሁ። በኢቲኤች ዲሊቨሪ ነው። ኢማራት ውስጥ ነኝ ያለሁት። ኢማራት ውስጥ የትኛውን ቦታ እልካለሁኝ ማለት ነው። ለዚህ ቻናል ግን አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ የድሮ ፍቅራችሁን ትገልጹልኝ እወዳለሁኝ። የደም ግፊት ለመቆጣጠር በተፈጥሯዊ መፍትሄ ጥቅል ጎመን በፖታሲየም የበለጸገ በመሆኑ በሰውነታችን ውስጥ ያለው የሶዲየም መጠን በማጠናከር የደም ግፊት ለመቀነስ ይረዳል። በተጨማሪ የደም ስሮቻችን በማዝናናት ማስፋፋት ደም በነፃነት እንዲዟዟር ያደርጋል። ውድ ቤተሰቦች ጥቅልል ጎመን እንደምታውቁት የድሮ ቤተሰቦቻችን በተለይ እኔ ያለሁበት አካባቢ ላይ አይጠፋም ነበረ ጥቅልል ጎመን እና በብዛት አያቴ ጥሬውን ነበረ የሚበላው። ከሚገርማችሁ ነገር ራሱን የሚዘራው ያጥበውና ጥሬውን ነበረ የሚበላው። አንዳንዴ ደግሞ ከቲማቲም ጋር እንደ ሰላጣ እየከተፈ ይበላው ነበረ። ምን ያክል የድሮ ሰዎች መድኃኒት እንደሚፈጥሩ እንደነበረ ብዙ ያልተወራላቸው በጣም ብዙ ቤት ውስጥ የሚሰሩ በጣም ብዙ ጥቅም ያላቸው አትክልቶች አሉ እና ከዛ ውስጥ አንደኛው ጥቅልል ጎመን ነው ማለት ነው። ጥቅልል ጎመን በብዛት የትኛውም ሀገር ላይ ይገኛል። ለደም ግፊት እንግዲህ ትክክለኛ ሚና ይጫወታል ማለት ነው። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር እያደረጋችሁ ቤተሰብ ሁኑ። በውሃ የበለጸገ በፋይበር የተሞላ ጥቅል ጎመን ከፍተኛ የውሃ መጠን ያለው በመሆኑ ሰውነታችን ከድርቀት ይጠብቃል። በተጨማሪ በፋይበር የበለጸገ ስለሆነ ለምግብ መፍጨት ሂደት ትልቅ አስተዋጽኦ አለው። ይህም በተዘዋዋሪ የልብ ጤና ይደግፋል። ጸረ በግነት እና ጸረ ኦክሲደንት ኃይል አለው። ጥቅል ጎመን በውስጡ ኃይለኛ የሆነ ጸረ በግነት እና ጸረ ኦክሲዳንት አለው። ውዶችን ይዘዋወራሉ። እነዚህ የደም ስሮች ከጉዳት በመጠበቅ እና የልብ የደም ዝውውር ስርዓት ጤናማ እንዲሆን በማድረግ የደም ግፊት ለመቆጣጠር ይረዳል። እንዴት መጠቀም እንችላለን? ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ቤተሰብ ማንኛውንም ጥያቄ ሲኖራችሁ በውስጥ እኔን መጠየቅ በኮሜንት መጠየቅ ትችላላችሁ። ለስራ ደግሞ የምትፈልጉ ሰዎች ማዘዝ የምትፈልጉ ሰዎች ደግሞ ስልኩ ቁጥሬ ሀበሻ ቀሚስ በዓል ደርሰዋል። ሽሮ አለ፣ በርበሬ አለ፣ ሚጥሚጣ አለ። የተለያዩ ቅመሞችን መግዛት ለምትፈልጉ ደግሞ ስልኩ ቁጥሬ 05 27 04 34 መጨረሻው 25 ወይም ደግሞ ቲክቶክ ባዮ ላይ አለላችሁ። መጥታችሁ የምትፈልጉትን ማዘዝ ትችላላችሁ። ወደ አጠቃቀሙ እንሄዳለን። እንዴት መጠቀም እንችላለን? ጥቅል ጎመን በጥሬው በሰላጣ መልክ በእንፋሎት አብስሎ በሾርባ ወይም ከሌሎች ምግቦች ጋር አዋህዶ መመገብ እንችላለን። ዋናው ነገር በአመጋገባችን ውስጥ እንዲካሄድ ማድረግ ነው። ይህን ድንቅ አትክልት በምግብ ዝርዝራችሁ ውስጥ በማካሄድ ለደም ግፊት ጤናችሁን ትልቅ አስተዋጽኦ እንድታደርጉ በአክብሮት
እንጋብዛለን። ጤናማ ህይወት ይኑራችሁ። ጤናማ ህይወት ጥቅል ጎመን፣ የደም ግፊት በተፈጥሯዊ መፍትሄ አትክልት ጥቅሞችን ይህ ጽሁፍ ትችላላችሁ። ውድ ቤተሰቦቼ የተለያዩ አትክልቶች ስጋ ከመብላት በነገራችን ላይ አትክልቶች መመገብ ነው ጥቅም ያለው። ስጋ ያስረጃል ይባላል እና አትክልት ነገሮች ግን ስትበሉ ለጤናችሁ በተለይ ደም ግፊት ላለባችሁ ሰዎች የተለያዩ ጥራጥሬዎች ብትበሉ እርግጠኛ ነኝ መድኃኒት ትቀንሳላችሁ ብዬ ተስፋ አደርጋለሁ። ግን ደግሞ አንዳንዴ ቤት ውስጥ ብቻ መድኃኒት አይገኝም። ሐኪማችሁንም ማማከር አትርሱ። የጤና ጉድለት ያለባችሁ ሰዎች ለምሳሌ ደም ግፊት ያለባችሁ ሰዎች፣ ደም ግፊት በጣም ኃይለኛ በጣም ከባድ ህመም ነው። ደም ግፊት ያለበት ሰው ሐኪም ያዘዘለት መድኃኒት በስርዓት መውሰድና የምግብ ዘይቤውን ማስተካከል ነው አይደል? ጥቅል ጎመን ብቻ ስለበላችሁ ደም ግፊታችሁ ይቀንሳል ወይም ደግሞ ይሄዳል ማለት አይደለም። ግን አመጋገብ ማስተካከል ግን ሊቀንስላችሁ ይችላል እና ግን ማንኛውንም ከጤና ጋር የተያዘ ጉዳት ካለ ግን ሐኪም ማማከር፣ የጤና ባለሙያዎች ማማከር የመሰለ ነገር የለም። አውቃለሁ ብዙ ቤት ውስጥ በምንጠቀማቸው ነገሮች ጤናችንን መከታተል እንችላለን፣ መጠበቅም እንችላለን። ያው ፈጣሪ ቢሆንም ጤናችን የሚጠብቀው ከፈጣሪ በታች ደግሞ እኛንም የአቅማችንን መድከምና የአቅማችንን ማስተካከል እንችላለን። በተለይ የምግብ ዘይቤን ማስተካከል ከብዙ ጉዳቶች ይጠብቃል። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሼርና ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከአሁን በኋላ በእንደዚህ ስለ ጤና ከዚህ በፊት ስለ ፀጉር ነበረ ብዙ ነገር ያወራ ነው፣ ብዙ ነገር የተማር ነው፣ ብዙ ነገርም ብዙ ጥቅምም ያገኘ ነው። አሁን ደግሞ ስለ ጤናችን መጥተናል። ከእናንተ የሚጠበቀው ቤቱን ላይክ ሰብስክራይበር በማድረግ ሼር እያደረጋችሁ አብሮነታችሁን እንድታሳውቁን ብቻና ብቻ ነው የምንፈልገው። ውድ ቤተሰቦቼ ጥያቄ ካላችሁ በኮሜንት እኔን መጠየቅ ትችላላችሁ። ወይም ደግሞ ኦንላይን የተለያዩ አልባሳቶችን እሸጣለሁኝ። ሀበሻ ቀሚስ፣ ቱታ፣ የእናቶች ካባ፣ ሺቲ 107 አለ፣ ቅባቶች አሉ፣ ቦርሳዎች አሉ፣ የተለያዩ ቀሚሶች፣ መስቀሎች፣ መጽሐፍ ቅዱስ፣ ውዳሴ ማርያም፣ የዘወትር ጸሎት፣ የተለያዩ ነገሮችን ይዛለሁኝ። ዋትስአፕ ላይ ከፈለጋችሁ መምጣት ከፈለጋችሁ ስልክ ቁጥሬ 05270434 መጨረሻው 25 የኔ ስልክ ነው። በዋትስአፕ መጥታችሁ የምትፈልጉትን ነገር ሁሉ መምረጥ ትችላላችሁ። ወይም ደግሞ ቲክቶክ ላይ የአብስራ ዋን ብላችሁ ብትመጡ እኔ አለሁኝ ማለት ነው። ሁሉንም ነገር ታውቃላችሁ። ጥራት ያላቸው እቃዎች፣ በተለይ ሀበሻ ቀሚሶቼ ዋው በጣም ነው የሚያምሩት። ሽሮ፣ በርበሬ፣ ሚጥሚጣ ቤት ውስጥ የተዘጋጀ ነው። ቤተሰብ ከእናንተ የምፈልገው ማዘዝና ማዘዝ ነው። ከእኔ ደግሞ የምትጠብቁት እርግጠኛ ነኝ ያው ጥሩ ነገር ነው የምትጠብቁት። ጥራት ያለው ከብዛት ጥራት ይባል የለም። ጥራት ያላቸው እቃዎች እኔ ጋር ታገኛላችሁ። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁኝ። ለቤቱ አዲስ ከሆናችሁ ሼርና ላይክ እያደረጋችሁ ሌላ ቀን በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላም ቆዩልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁኝ። ስልክ ቁጥሬንም ደግሞ ኮሜንት ላይ ፒን አድርጓለሁ። የአብስራም የሚል የሀበሻ ቀሚስ ከፈለጋችሁ እዛም ላይ እለቃለሁኝ ማለት ነው። ሰላም ቆዩልኝ። በጣም ወዳችኋለሁኝ። ግን አትክልት ተመገቡ። የአትክልትን አፍቃሪ ሁኑ። ስጋ በጣም ቀንሱ።